ነገ ታኅሳስ 3 ወዳጆችን በዓልን የሚያከብሩትን ዝክርን የሚዘክሩትን መታሰቢያን የሚያደርጉትን ሰዎች በሙሉ ንስሐ ሳይገቡ እንዳይሞቱ ዕድሜን ዘመንን እየጨመርኩ እጠብቅልሃለሁ እስከ 160 ዓመት ድረስ እታገስልሃለሁ የተባሉት የልደት በዓላቸውን ኅዳር 24 ያከበርንላቸው አሁን ነገ ማለትም ታኅሳስ 3 ደግሞ የዕረፍት በዓላቸውን የምናከብርላቸው ቅዱሱ አባታችን ቅዳሴ ቀድሰው ሕዝቡን ሲያቆርቡ ቢመሽባቸው ፀሐይን ባለሽበት ጸንተሽ ቁሚ ብለው ገዝተው ያቆሙ በገዳማቸው በደብረ ብስራት በአካለ ሥጋ እያሉ ይዘዋት ይዞሩ የነበረች የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ስነ ስዕል አለች። በዚያች ስነ ስዕል ፊት ለፊት ሄዶ ቆሞ እየጸለየ ጌታዬ ሆይ እባክህን ይቅር በለኝ ያለውን ሰው የእሳትን ባህር አሻግርልሃለሁ መንግሥተ ሰማያት አወርስልሃለሁ የተባሉ ቅዱስ አባት እጅግ በጣም ይገርማል እኮ የ14ቱን ቅዱሳን የ14ቱን ቅዱሳን ማለትም የአባ ሲኖዳን የአባ ለትጽኑን የአባ ኪሮስን የወንድምህን የሐዲስ ሐዋርያ የአቡነ ተክለ ሃይማኖትን እንደዚሁም ደግሞ የርዕሰ ባህታውያን የአቡነ ገብረ መንፈስ ቅዱስን እና የተሰዓቱ ቅዱሳን የዘጠኙ ቅዱሳንን ቃል ኪዳን ለአንተ ሰጠሁህ አደረኩልህ የተባሉ ቅዱስ አባት በአንተ ስም የተሰየመ ቤተክርስቲያን ባለበት ዝክር በሚዘከርበት መታሰቢያ በሚደረግበት በዓል በሚከበርበት ተአምር በሚነበብበት የገድል ዜና ተነቦ በሚተረጎምበት እንዲሁ በአጠቃላይ ስምህ በሚጠራበት ቦታ ሁሉ ወረርሽኝ፣ ቸነፈር፣ ረሃብ፣ ድርቅ፣ የሕፃናት እልቂት፣ የሕፃናት በሽታ፣ የእንስሳት ሞት እንደዚሁም ደግሞ የርኩሳን አጋንንት ፈተና አይከሰትብህም የተባሉ ቅዱስ አባት እኒህ የካቲት 24 ቀን ተጸንሰው ኅዳር 24 በ24ቱ ካህናተ ሰማያት ቀን በተወለዱ ቀንና ክርስትና ሲነሱ በ40ኛው ቀንም አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብለው አጋዕዝተ ዓለም ቅድስት ሥላሴን በአንድነትና በሦስትነት ያመሰገኑ በ40ኛው ቀን ክርስትና ሲነሱም የሚጠመቁበትን ውሃ ጸበሉን ያፈሉ ወደ ፈለጉበት ቦታ እንዲሄዱ በተሰጣቸው በኤልያስ ሰረገላ ወደ ቅድስት ሀገር ኢየሩሳሌም የሄዱና ከዮርዳኖስ ጸበሉን ከጎልጎታ ደግሞ የመቃብሩን አፈር ይዘው መጥተው በኢትዮጵያ አውራጃዎችና ይልቁንም ደግሞ በደብረ ብስራት ላይ ይበቱና ይረጩ የነበረ በኋላ ላይም ምልልሳቸው በበዛ ጊዜ ልዑል እግዚአብሔር በሊቀ መልአክ በቅዱስ ሩፋኤል አማካኝነት ሀገርህን ኢትዮጵያን ይልቁንም ደግሞ ገዳምን ደብረ ብስራትን እንደ ኢየሩሳሌም አድርጌ ቆጥሬልሃለሁ በደብረ ብስራት ያለው አፈር በሙሉ እንደ ጎልጎታ መቃብሬ አፈር ይሁንልህ በአካባቢህ ያለው ጸበልና ውሃም በሙሉ እንደ ዮርዳኖስ ጸበል ይሁንልህ ብሎ ቃል ኪዳን የገባላቸው የእርሳቸው አባትና የሐዲስ ሐዋርያ የአባ አቡነ ተክለ ሃይማኖት አባት ትንሽና ትልቅ ወንድማማቾች ስለነበሩ እርሳቸውም የአቡነ ተክለ ሃይማኖት ወንድም ይባሉ የነበረ ከሰውና ከአየር አጋንንት የተወለደውን መጥቆራ የተባለውን በኋላም ላይ ደግሞ እስከ 7 ትውልድ ድረስ የሚያስምር ቃል ኪዳን የተቀበለውን አቡነ ፄዋ ለጽድቅን ከወንድማቸው ከሐዲስ ሐዋርያ ከአባ አቡነ ተክለ ሃይማኖት ጋር ጸሎት በማድረግ ወደ ሰውነት ወደ ቅዱስነት ተቀይሮ ከእርሳቸውም ጋር ሲጋደል የነበረ የክርስትና ጥምቀትንም ያጠመቁት ጣዖት አምላክ የነበሩትን የአዳል ሕዝቦችን አስተምረው ክርስትና ቢያስነሷቸውና ቢያጠምቋቸው ንጉሡ በመናደድ በጦር አስወግቶ